ፕላትፎርሙ ውስጥ ምን ይመስላል የሚል ሸረቱብኛ ላይ እንደንት አሁን 5000 ጨምሮ ለእናንተ ይሰጣቸዋል ማለት ነው። የምታወጡበት የባንክ አማራጭ ያመጣላችኋል። እዚህ ጋር ኢፒ ያለ ዩኤስዲቲ ያለ ባይናንስ ከዛ የተለያዩ በቃ ቴሌብር አለ ኢትዮጵያ ውስጥ ኮሚኒኬሽን ባንክ 8 ዓለም ያሉ ባንኮች አሉ። አሁን እዚህ ጋር እንደምትመለከቱት ቴሌብር፣ ኮሚኒኬሽን ባንክ፣ ኮፊ ባንክ ነው አሸዋን ካቢሲና ኦሮሚያ ባንክ በቅርቡ የመጣ እንኳን ሳፋሪኮም ገብቷል። ዳሽን ንግድ ባንክ አለው ማለት ነው። ዓለም ላይ ያሉ የሆፕ ተጠቃሚ ሀገራቶች በሙሉ ከአንድ ሀገር አይቀርም የሁሉም ሀገራትን አንድ ላይ ያመጣልናል ማለት ነው። ይችላል ላንጉዌጅ ሴቲንግስ ግን አይታችኋል። እነዚህ ብቻ ነው የተጨመሩት እንትኖች ቻይና ምናምን አብዛኛው የጂ ሀገራቶች ቋንቋ የጨምረው ያረብ ምናምን ከዛ አማርኛ ቋንቋ በዚህ መልኩ መቀየር ይችላል። አንዴ ክሊክ በማድረግ ብቻ ወደ አማርኛ ቋንቋ መቀየር ትችላላችሁ ማለት ነው። ስክሮል እያደረጋችሁ ቪዲዮ ማየት ትችላላችሁ ማለት ነው። አራት አይነት ቪአይፒ አለ። ኖርማል አለ፣ ሱፐር አለ፣ ዳይመንድ እና ኤስ ቪአይፒ የሚባል ነገር አለ። አራት አይነት ቪአይፒ ነው ማለት ነው እዚህ ፕላትፎርም ላይ ያለው ማለት ነው። ሰላም በያላችሁበት ሰላማችሁ ይብዛልኝ። የጎት ሚዲያ የዩቲዩብ ቻናል ተከታታዮች በሙሉ ዛሬ በፓርት 2 ቪዲዮ ተገናኝተናል ማለት ነው። በፓርት 2 ቪዲዮ ላይ የምናየው ፕላትፎርም ውስጥ ያሉ ሴቲንጎች እና ፕላትፎርሙ ውስጥ ምን ይመስላል የሚለውን አንድ ባንድ አብራርቼ የምነግራችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው መከታተላችሁን እንዳትረሱ። ቪዲዮውንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። የአዳዲስ ቪዲዮም ስጭን እንዲደርሳችሁ የደወል ምልክቱን መጫናችሁን እንዳትረሱ ማለት ነው። የቴሌግራም ቻናል እና ግሩፕ ስላለኝ ደግሞ የመጀመሪያው ኮመንት ላይ ፒን አድርጌ አስቀምጬላችኋለሁ የቴሌግራም ቻናሌ እና ግሩፔን ማለት ነው። ወይም ዲስክሪፕሽን ላይ ታገኙታላችሁ። እኔን ማግኘት ከፈለጋችሁ በዚህ ስልክ ቁጥር በቴሌግራም በዋትስአፕ በኢሞ ማግኘት ትችላላችሁ ማለት ነው። በስክሪን ሪከርድ በታገዘ መልኩ ነው እንግዲህ የማሳያችሁ ማለት ነው። ፕላትፎርም ውስጥ ያሉ ሴቲንጎች ምን ይመስላል የሚለውን ቪዲዮን ተከታተልን እንመለስ። እሺ እንግዲህ መጀመሪያ እኔ የምከተላችሁ ነገር ነው እየተከተላችሁ የምትረዱኝ ማለት ነው። ቪዲዮም ሊረዝምባችሁ ስለሚችል በትዕግስት ተከታተሉ። 10 ምናምን ደቂቃ ቪዲዮ ሊረዝምባችሁ ይችላል። በጣም ይቅርታ፣ ግን ቪዲዮም በስርዓት በደንብ ተከታተሉኝ ማለት ትኩረት ሰጣችሁኝ ማወቅ አለባችሁ ብዬ ስላሰብኩኝ ነው ማለት ነው። ይሄን ቪዲዮም ያዘጋጀውላችሁ መጀመሪያ እንግዲህ ፖፖ ላይቭ ውስጥ ነው የምንገባው። ፖፖ ላይቭ ውስጥ ገና እንደገባ እንደዚህ ፔጅ ነው ያመጣን። ቶሎ ብለን እንትን ለማለት ስኪፕ እንድራን ከላይ ማለት ነው። ይሄ ቀስቶ የሚጠቁማችሁ ቦታ ነው እያሳያችሁ ሄደ ማለት ነው። እንግዲህ ገና ፖፖ ላይቭ ውስጥ ስንገባ እንደዚህ አይነት ፔጅ ነው የሚያመጣልን ማለት ነው። አንድ በአንድ ላይቭ ውስጥ ያሉ ሰዎችን ምን ይመስላል የሚለው ሙሉ ለሙሉ ነገራቶችን ልቅም ማድረግ ነው እዚህ ውስጥ ያሉ ነገራቶችን የምነግራችሁ ማለት ነው፣ አንድ በአንድ ማለት ነው። ስለዚህ መጀመሪያ ዝም ብዬ ከፎሎዊንጉ ልጀምርላችሁ። ፎሎዊንጉ እንግዲህ እናንተ ፎሎ ያደረጋችሁትን ሰው የምታገኙበት ቦታ ነው። ላይቭ ላይ ወይም ፓርቲ ሲከፍ የምታገኙበት ቦታ ነው። ላይቭ ፓርቲና ላይ ምን እንደሆነ እነግራችኋለሁ። ፎሎዊንግ የሚለው ቦታ ላይቭ ወይም ፓርቲ የፎሎ ያደረጋችሁትን ሰው ላይቭ ወይም ፓርቲ ውስጥ ሲገባ የምታገኝበት ቦታ ነው ማለት ነው። ፎሎዊንግ ቦታው ማለት ነው። ኤክስፕሎር ደግሞ የሚለው ቦታ እናንተ አፍሪካ ውስጥ ወይም ሀገር ውስጥ ያላችሁበት ሀገር ወይም አፍሪካ ውስጥ ከሆናችሁ አፍሪካ፣ ኤዥያ ከሆናችሁ ኤዥያ፣ አውሮፓ ከሆናችሁ አውሮፓ እያለ የእናንተ ያላችሁበት አህጉር ላይ የሚያመጣላችሁ ሰው ላይቭ ላይ ያሉ ሰዎች እና ፓርቲ ላይ ያሉ ሰዎች ነው ማለት ነው። በዚህ መልኩ የሚደረድርላችሁ። ኒው ደግሞ የሚለው አዳዲስ ሰዎች፣ አዳዲስ የሆኑ ሴቶችም ወይም ወንዶችም አዳዲስ የሆኑ ኤጀንቶች ማለት ነው። እዚህ ላይ ነው የሚያመጣላችሁ ማለት ነው። አዳዲስ የሆኑ ኤጀንቶች እና አዳዲስ የሆኑ ጀማሪ የሆኑ ልጆች ምናምን ሴቶች መጀመሪያ ላይ መግባት ይችላሉ። ገና የፊት አሻራ እንደሰጡ ላይ መግባት ስለሚችሉ ለነሱ አዳዲስ የሆኑ ልጆች እዚህ ጋር ነው ማለት ነው የሚያመጣላችሁ። ከዛ ከትንሽ ጊዜ በኋላ ወደዚህ ይቀላቀላችኋል ማለት ነው። ከዛ እዚህ ጋር ደግሞ ይሄ ክቧ የምታዩት ሰርች ማድረጊያዋ ነች። እዚህ ሰርች ማድረጊያ እዚህ ፕላትፎርም ደስ የሚለው ምን እንደሆነ ታውቃላችሁ? አንድ ሰውን ሰርች ለማድረግ ከፈለጋችሁ እዚህ ጋር አይዲ ነምበር ኦር ኒክ ኔም ማስገባት ይችላል። ግን ከኒክ ኔም አይዲ ነምበር ይቀላል። ለምን? አይዲ ነምበር ስታስገቡ ከነ ፕሮፋይሉና ከነ አይዲ ነምበሩ ሰው እርሱና እሱ አለመሆኑ በደንብ ላይ ታውቃላችሁ። ለምሳሌ እኔን ለማግኘት እኔ ላይቭ ስከፍት ምን ለማግኘት ከፈለጋችሁ እኔ ከምሽቱ 2 ሰዓት ተኩል ዴሊ ውሌ ላይቭ ላይ ያለው ከምሽቱ 2 ሰዓት ተኩል በኋላ ማለት ነው እስከ 4 ሰዓት ላይቭ ነኝ። ከዛ በኋላ ደግሞ ፓርቲ ከፍቼ ነው ዝም ብለው ፓርቲና ላይ ምን እንደሚመስልም እነግራችኋለሁ። በደንብ ተከታተሉኝ። አሁን ለምሳሌ እኔ ለማግኘት ስትፈልጉ ሰርች ባር ውስጥ ከገባችሁ በኋላ እኔ የምጽፈውን አይዲ ትጽፋላችሁ ማለት ነው 47 04 69 47 ካላችሁ በኋላ ሰርች ስታደርጉት የኔን ፕሮፋይል ኤጀንት ሙባረክ ጀማል ብሎ ይኸው እዚህ ጋር ኢትዮጵያ ባንዲራ አለ። ያላችሁበት ሀገር የሞላችሁት ሀገር ሎኬሽናችሁ ነው እዚህ ጋር የሚያመጣላችሁ። የትም ሙሉ ከሀገር ውጭ ሙሉ የትም ሙሉ ያላችሁበት ሀገር ባንዲራ ያመጣላችኋል ማለት ነው። ይኸው እዚህ ጋር እንደምትመለከቱ ሎጎ ያለ አይዲ ነምበር የሚው እዚህ ጋር አለ። ዌልዝ ሌቭል እና ላይቭ ስትሪምም እዚህ ጋር አለ ማለት ነው። እኔን ከዛ ወደ ውስጥ ክሊክ አድርጋችሁ ፕሮፋይሉ ራሱ ክሊክ አድርጋችሁ ትገባላችሁ። በዚህ መልኩ የኔን ፕሮፋይል ማየት ትችላላችሁ ማለት ነው። እነዚህ ናቸው የኔ ፕሮፋይሎች ማለት ነው። ኦሪጂናል የምትጠቀማቸው ፕሮፋይሎች በዚህ መልኩ ይችላላችሁ እና አይዲ ነምበርን በመያዝ ብቻ ማለት ነው። እኔን ደግሞ ፎሎ ለማድረግ ከፈለጋችሁ ይሄንን ሰማያዊ ነገር እዚህ ጋር ማሳያችሁ እቺ ሰማያዊ ነገሯን ክሊክ ስታደርጓት ትጠፋለች ማለት ነው። ከዛ ፎሎ አድርጋችሁኝ ያው ሰክሰስ ይላችኋል። ፎሎ አድርጋችሁኛል ማለት ነው። ከዛ ፓርቲ ላይ ወይም ላይቭ ምናምን ሲሆን ደግሞ ይኸው እዚህ ጋር ያመጣላችኋል። አሁን ላይቭ ከገባው 19 ሰዓት ሆኖኛል።
ላይቭ እና ፓርቲ ከከፈኩና 19 ሰዓት ሆኗል እያለኝ ነው። እዚህ ጋር ፓርቲና ላይቭ ስከፍት እዚህ ጋር ላይቭ ላይ ነው ፓርቲ ላይ ነው ይላችሁና ያመጣላችኋል። የሆነ እንደ ሙዚቃ ምናምን ክሊፕ ነገር ብቻው ነገር አለ እንደዛ ነገር ያመጣላችኋል ማለት ነው። እዚህ ጋር አሁን ከዚህ እንውጣና ወደ ዋናው ርዕሳችን እንመለስ ማለት ነው። እዚህ ጋር ደግሞ የዋንጫውን የምታዩት ራንክ ነው። እዚህ ፕላትፎርም ላይ የቀኑ የሳምንቱ የወሩም የአመቱም ራንክ ይቀመጣል እዚህ ፕላትፎርም ላይ ማለት ነው። አንድም ራንክ አያልፍም ማለት ነው። አሁን እሱን በምነኩ ሰዓት እያንዳንዱ በዚህ ፕላትፎርም ላይ ከፍተኛ ኮይን የሚያንቀሳቅሰው ሰው ራንክ ላይ ይቀመጣል ማለት ነው። በራንክ ላይ በእያንዳንዱ በሚያንቀሳቅሰው ኮይን ላይ ይቀመጣል። ፕላትፎርሙ ራሱ የሚሸልመው ኮይን አለ ማለት ነው። አሁን የዛሬ ዴሊ እንግዲህ አንደኛ የወጣው እዚህ ጋር እንደምትመለከቱት 3 ሚሊዮን 500 ሺህ ኮይን በማንቀሳቀስ አንደኛ ላይ ነው ያለው ማለት ነው። እዚህ ጋር ማን እንደሆነች አላወኩኝም። ይኸው እዚህ ጋር የምታዩት የኢትዮጵያ ባንዲራ ውላ አለ ማለት ነው። ሾው የምትለውን ደግሞ ስትነኳት እንግዲህ እንዲህ ያመጣላቸዋል ማለት ብዙዎቹን ያመጣላቸዋል፣ የተከታዮችን ያመጣላቸዋል። ከዛ ሁለተኛ አለ፣ ሶስተኛ አለ ፕላትፎርም። ከዛ ራሱ የሚሸልመው እንትን አለ ኮይን ሽልማት ያዘጋጃል ማለት ነው። ይሄን ኮይን ደግሞ ለእናንተ ይልክላቸዋል ማለት ነው። ከዛ ይሄን ራንክና ይሄም አንድ አይነት ነው። እንግዲህ ይሄ አንድ ነው፣ ይሄኛው አንድ ነው። ስለዚህ አሁን አክቲቭ የሚለውን እንግባ። ፕላትፎርሙ ከዩቲዩብ ያመሳስለዋል፣ ከፌስቡክ ከኢንስታግራም ያመሳስለዋል። ግን ለየት የሚያደርገው ደግሞ ይበልጥ ብዙ ነገር አለ ማለት ነው። አሁን እዚህ ውስጥ የምትለው አክቲቪቲ የሚለውን ስንነካው ፕላትፎርሙ በማስታወቂያ የሚያገኘው ገቢዎች እዚህ ጋር ያመጣላል። ደስ የሚለው አማርኛ ቋንቋ ላይ የተካተተበት ስለሆነ በአማርኛ ቋንቋ ሁሉ በያላችሁበት ሀገር ተርጉሞ እንትን ብሎላችሁ እዚህ ጋር ያስቀምጥላችኋል ማለት ነው። ይሄው እዚህ ጋር እንደምትመለከቱት ይሄ የማስታወቂያ እንትኖች ናቸው። ማስታወቂያ እንግዲህ እንዲያደርግለት ለፕላትፎርሙ በመንገር ይከፍላሉ ማለት ለፕላትፎርሙ። ከዛ ማስታወቂያ ፕላትፎርሙ በዚህ መልኩ ይሰራላችኋል ማለት ነው። ይሄ ፕላትፎርሙ በማስታወቂያ የሚያገኛቸውና ማስታወቂያ የሚያስቀምጥበት ቦታ ነው ማለት ነው። ሌላ ደግሞ ከዩቲዩብ መሳሰል ያልኳችሁ ለምሳሌ እዚህ ጋር እንደምትመለከቱት ዩቲዩብ ላይ ገና ክሊክ ከማድረጋችሁ በፊት እናንተ ተምኔል የሚባል ነገር አለ። እንደ ተምኔል በፎቶ ነገር እንደፈለጋችሁ መስራት ትችላላችሁ፣ በኢሜጅ ሳይዝ እያደረጋችሁ ማለት ነው። እዚህ ጋር ሸረፉዲን አለ አሁን ጀማሪዎች ነው እንደዚህ አይነት ፔጅ አንዳንዴ ማስታወቂያ ነው የሚያመጣላችሁ፣ ኤክስ ትሉታላችሁ ማለት ነው። ያው ጀማሪዎች ነው ስለ ፖፕ ይላል እንግዲህ ያው እንደዚህ ጽፋችሁ እንደ ተምኔል እንደ ዩቲዩብ ተምኔል ማዘጋጀት ትችላላችሁ። ከዛ እዚህ ጋር ፖፑላር የሚለው የሀገራችሁ ሰዎች የምታገኙበት ቦታ የሀገራችሁና የአፍሪካ ሰው። እዚህ ጋር ደግሞ የምትመለከቱት ባንዲራዎች ምናምን የአፍሪካ አለ፣ የናይጄሪያ ምናምን መሰለኝ፣ አሜሪካ አለ፣ ፊሊፒንስ አለ። ከዛ እዚህ ጋር ሶስት ሰራው ዘንበው ደግሞ በምትነካሳ ዓለም ላይ ያሉ የፖፕ ተጠቃሚ ሀገራቶች በሙሉ አንድ ሀገር አይቀርም፣ የሁሉም ሀገራትን አንድ ላይ ያመጣልናል ማለት ነው እዚህ ጋር። ከዛ ይሁን በምትመለከቱ ዓለም ላይ ያሉ እንዳለ ሀገራቶችን እዚህ ላይ ዘርዝሮ ያስቀምጥልናል ማለት ነው። የተመቸን የትም ሀገር ነው የእነሱን ሀገር ላይ ምንም መቀጠል እንችላለን ማለት ነው። አሁን እንዶች ተመችቶኛል ካሉ እንዶችን ባንዲራ በመንካት ብቻ ያው ህንዳውያኖችን በዚህ መልኩ ያመጣል ማለት ነው። ብዙም ይደብር እነሱ ብቻ ያለው ያወሳቸው ምናምን ብዙም ደስ አይልም። እኛ ወደ ራሳችን እንመለስ ወዳለንበት ሀገራችን ማለት ነው። እንግዲህ ወደ ራሳችን ስንመለስ እንግዲህ በዚህ መልኩ ያመጣልናል ማለት ነው። ከዛ ይሄ እንግዲህ የምታገኝበት ቦታ ነው ማለት ነው። ከዛ እዚህ ጋር ከታች የምታየው ላይቭ ቦታ ነው። ላይቭ መግባት ፈልጉ እዚህ ጋር ነው። ላይቭ እንዴት መግባት እንደምትችሉ በፓርት ስሪ ስላስቀመጥኩላችሁ ይህን ቪዲዮ ጨርሳችሁ ፓርት ስሪ ላይ የኔ ልጆች ይሆናችሁ የኔ ኤጀንት አይዲ ሞላችሁ ፓርት ስሪ ላይ ነው ማሰጣችሁ ብያችኋለሁ። ፓርት ስሪ ላይ የፊት አሻራ ፌስ አውተንቲኬሽን ላይቭ እንዴት እንደምትሰሩና ታክሳችሁ እንዴት እንደምትሰሩ ካሳያችሁ በኋላ የፊት አሻራ ሰጥቻችሁ ስራችሁ አስጀምራችኋል ፓርት ስሪ ላይ ማለት ነው። አሁን እዚህ ጋር እንግዲህ እንደምትመለከቱት ልጅ አለች። አንዱ ቤት ገብቼ ላሳያችሁ ላይ የሰው ላይቭ ቤት ምን እንደሚመስል ገብቼ ላሳያችሁ ማለት ነው። ላይቭ ውስጥ ምን አለ የሚለውን ገብቼ ላሳይ። ለምሳሌ እቺ ልጅ ጋር ልግባ ነኝ። እንግዲህ እሷ ጋር ገና አፑን አውርዳችሁ ይመጣል። እንግዲህ ገና እሷ ጋር ስገባ በዚህ መልኩ ነው የሚያመጣልኝ ማለት ነው። ፕሮፋይሏ ያውና ዩዘር ኔም ያውና ከዛ እዚህ ጋር ፎሎ ካላረጋችኋት ያው ፎሎ ማድረጊያው እዚህ ጋር ሰማያዊ ምልክት አለ። ላይቭ ውስጥ ምን አልሰ የተከታተላት ነው 102 ሰው እዚህ ጋር እንደምታዩት አሁን 102 ሰው የተከታተላት ነው ማለት ነው። ከዛ ላይቭ ውስጥ ቁጭ ብሎ የሚከታተል ሰው ከነ ፕሮፋይሉ እዚህ ጋር ያመጣላታል ማለት ነው። ከዛ ይሄ እንደምትመለከቱት እዚህ ጋር ትሬጀር ቦክስ ነው። ለኔ አላመጣልኝም። ትሬጀር ቦክስ፣ ላኪ ቦክስ፣ ፋየርወርክ ምን እንደሚመስል በፓርት ስሪ በደንብ አብራርቼ አስቀምጬላችኋለሁ ማለት ነው። እንግዲህ እኔ ለእናንተ ለማሳየት በስርዓት አካውንት ስላልከፈትኩት ነው ያላመጣልኝ ማለት ነው። ከዛ ከዚህ ቤት ሙሉ ለሙሉ ለመውጣት ፈልጉ ኤክስ ነው የሚባለው። ግን ድምጿ የተሰማችሁ መውጣት ከፈለጋችሁ እዚህ ጋር ባክ የሚባለው አለ። እዚህ ጋር የስልካችሁ ባክ በተኗል እሷን ስትጫኗት ድምጿ እየተሰማችሁ ትወጣላችሁ። ለምሳሌ ያሳያችሁ ባክ ብዬ ስወጣ እኔው እዚህ ጋር እንደምትመለከቱት እሷ ፕሮፋይል ያው እዚህ ጋር አይታችኋላ። አየው የሚንቀሳቀስ ነገር ነው አይታችኋላ። እዚህ ጋር ያው ሲንቀሳቀስ ማለት ነው የእሷ አንድኗ ይንቀሳቀሳል ማለት ነው። ከዛ ይኸው እዚህ ጋር ክሊክ አድርጋችሁ ኖርማልም መግባት ይችላል። ግን ሙሉ ለሙሉ ከመውጣት ከፈለጋችሁ ኤክስ ነው የምትሉ ማለት ነው። ይኸው እዚህ ጋር እንደምትመለከቱት ትሬጀር ቦክስ እና ላኪ ቦክስ አመጣልኝ። ትሬጀር ቦክስ ማለት ይሄ ነው። ላኪ ቦክስ ማለት ይሄ ነው። ትሬጀር ቦክስ ማለት እንደ ጊፍት ነው። ለምሳሌ ነክቼ ቶሎ ብዬ እነካዋለሁ። ከዛ ይሄ 00 ሲል ቶሎ ብዬ ታፕ ካረኩኝ ኮይን ይሰጠኛል። አሁን እኔ ተቀድሜ ታፕ ታርግ ያለው ስለዚህ ኮይን አልሰጠኝም ማለት ነው። ኮይን እሷ ራሷ የምታስቀምጠው ነው። እንደ ሽልማት አስቀምጣ እንደ ሻሞ
ቀድሞ ታብታብ ያደረገ ሰው 00 ሲል ይወስዳል ማለት። ትሬጀር ቦክስ ደግሞ ማለት ለሴት ልጅም ለወንድ ልጅም በየ24 ሰዓት ልዩነት ውስጥ ፕላትፎርሙ ራሱ የሚሰጠው ያለ ምንም መፋጀት ምንም በየ24 ሰዓት ልዩነት ውስጥ 10 ጊዜ ያመጣላቸዋል። ፕላትፎርሙ ራሱ ማለት በየ24 ሰዓት ልዩነት ውስጥ 10 ጊዜ ያመጣላቸዋል ማለት ነው። በየ24 ሰዓት ልዩነት ውስጥ 10 ጊዜ ያመጣላቸዋል። ከዛ ከ5 ደቂቃ ወታች እየቆጠረ 40 ይሰጣቸዋል። አጠቃላይ 10 ጊዜ 40 ደግሞ 400 ይመጣላቸዋል። 400 ኮይን በዚህ በትሬጀር ቦክስ ብቻ መውሰድ ትችላላችሁ። ላይቭ ይከታተሉ። አሁን ለምሳሌ እሷን ፎሎ ላድርጋት ከፈለኩኝ ይሄው ፎሎ አረጋታለሁ ማለት በዚህ መልኩ ፎሎ አረኳት ማለት ነው። ከዛ እኔ እንግዲህ እሷን ጥያቄ መጠየቅ ከፈለኩኝ በኮመንት ከፈለኩኝ በጽሁፍ በቻት ይኸው እዚህ ጋር 3 ሰረዟ አለቻ 3 ሰረዟን ነክቼ እዚህ ጋር መጻፍ እችላለሁ ማለት ነው። ይኸው እኔ ሃይ ብዬ ላሳያችሁ። እዚህ ጋር አሁን ሃይ ስላት ይኸው እዚህ ጋር እንደምትመለከቱት መጣ። ይኸው ሰሚራ የሚለው ይኸው እዚህ ጋር እኔ እንትኔን አምቶ ነበር። ይኸው የሰው ብዛት ስለጻፈ ሄደ ማለት ነው። ከዛ እዚህ ጋር ደግሞ ገስት በቮይስ ወይም በቪዲዮ ገብታችሁ ማውራት ከፈለጋችሁ እዚህ ጋር እቺ ማይክ ምልክቷ አለቻ በእጅ ተይዛ ማይክ የምትወራ ምልክቷ እሷን በምትነኳት ሰዓት ገስት ትባላለች። እሷ ከፈቀደች ክሊክ አድርጋ ስክሪፕት ብላ ታስገባችኋለች። እስከዛ ትንሽ ታገሷታላችሁ ማለት ነው። እሷ ታስገባችሁ ካልፈለገች አታስገባችሁም። ታስገባችሁ ከፈለገች ግን ታስገባችኋለች ማለት ነው። እንግዲህ የሰው ላይቭ ቤት ይህን ይመስላል ማለት ነው። እንግዲህ ፕሮፋይሏን ምንዋን ማወቅ ከፈለጋችሁ ዌልዝ ሌብሏን ምናምን ደግሞ እዚህ ጋር ማወቅ ትችላላችሁ። እዚህ ፕሮፋይሏ ጋር በመሄድ አንዴ ብቻ ፕሮፋይሏን ክሊክ በማድረግ የዌልዝ ሌብሏ 32 ላይቭ ስትሪሙ 12 ይላል። ከዛ ቪአይፒ ምናል ቪአይፒ እንዳላት አይዲ ነምበሯ ሙሉ እዚህ ጋር ዘርዝሩ ያመጣልናል ማለት ነው። ከዛ ሙሉ ለሙሉ ከሷ ቤት ለመውጣት ስንፈልግ ይሄው ኤክስ እንላለን። ይሄው እንደ ፊት ጊዜው እዚህ ጋር ምን አላመጣልንም የሷ እንትን አላመጣልንም ማለት ነው። አሁን ፎሎ ስላረቋት እዚህ ላይቭ ላይ ስለሆነች እዚህ ጋር ፎሎዊንግ የሚለው ስነካት ይሄው እዚህ ፎሎ ስላረቋት እዚህ ጋር ፎሎዊንግ ውስጥ ተቀምጣልኛለች ማለት ነው። በቀላሉ እሷን ማግኘት ይችላል። አይዲዋን ሰርች ሳላረግ ምናምን ይላል። ከዛ አሁን ደግሞ የምናገኘው የፓርቲ ቦታ ነው ማለት ነው። የፓርቲ ቦታችን ይሄ ነው። ፓርቲ እንግዲህ እንዳልኳችሁ ማለት ነው። ፓርቲ ኮፒያ መልክታ መስሏ ፓርቲ ቦታ ነች ማለት ነው። ልክ ፓርቲ ስነካው እንደዚህ አይነት ፔጅ ነው የሚያመጣልን ማለት ነው። ፓርቲ ውስጥ ያሉ ሰዎች ፓርቲ ላይ እዛ ላይቭ ላይ እንዳሳየዋችሁ ማለት ነው ፎሎ ያደረጋችሁ ሰው ማግኘት ትችላላችሁ። እዚህ ላይ ሰርች ማድረጊያ አለ፣ ራንክ አለ፣ የተለያዩ ሀገራቶችም ማግኘት ትችላላችሁ። ሰረዛውን ብቻ መግባት በጣም ቀላል ነው። ፕላትፎርሙ ለመረዳት ከሚባለው በላይ ቀላል ነው ማለት ነው። እሺ እንግዲህ እዚህ ጋር አንዱ ቤት ገብቼ ፓርቲ ከላይ ምን ይለየዋል የሚለውን አንድ በአንድ ላሳያችሁ። ፓርቲ እንግዲህ ከላይ የሚለየው እንደ ወንበር እንደዚህ ነው መሰሩት ያያታችኋል። እንደ ወንበር አንዱ ቤት ክሊክ በማድረግ መግባት ይችላል። ለምሳሌ እኔ ቤት ክሊክ ላድርገው፣ ከዛ እዚህ ጋር ኮንፊርም እላለሁ ማለት ነው። እኔ አዲስ ስለሆንኩኝ ነው እንግዲህ እንደዚህ የሚያመጣልኝ ማለት ነው። እንግዲህ ፕላትፎርም ውስጥ የሆነ ያላስተካከልኩት ነገር ብቻ አለ። ዝም ብዬ ለእናንተ ለማሳየት ስለከፈትኩት ማለት ነው። ለእናንተ ለማሳየት ስለከፈትኩት የሆነ ያላስተካከልኩት ነገር ስላለ ነው። ወንበሩ ነክቼው ለማስገባት እምቢ አለኝ። ግን እናንተ መጀመሪያ ፓርት 1 ላይ እንዳሳያችሁ ስቴፑን ጠብቃችሁ ከገባችሁ በስርዓት ይከፍትላችኋል ማለት ነው። እሺ እንግዲህ እንዳያችሁ ላይቭ ቤት ላይ አሳይቻችኋለሁ። ፕሮፋይልም እንዳለ እዚህ ጋር አለ። የሰው የሚከታተላችሁም ሰው ቁጥር እዚህ ጋር አለ። ፎሎ ማድረግ ትችላላችሁ። ከዛ ፕሮፋይል የሚከታተላችሁ ሰው ፕሮፋይል ሙሉ መውጣት ከፈለጋችሁ ኤክስ ብላችሁ እንደዛ መውጣት ግን ድምፁ የተሰማ መውጣት ከፈለጋችሁ እዚህ ጋር የኤክስ እዚህ ባክ ማለት ይሆን ምን ማለት ብላችሁ መውጣት ትችላላችሁ ማለት ነው። እንግዲህ ከላይ የሚለየው ነገር ያልኳችሁም እንደሆነ አሁን አሳያችሁ ማለት ነው። እንግዲህ እዚህ ላይ ትሬጀር ቦክስ ማለት ነው። በምትመለከቱ መልኩ ኮመንት መጻፍ ትችላላችሁ። እንደ ላይቭ ግን እዚህ ጋር ገስት ምናምን ብላችሁ መግባት ይሄ ክፍት ወንበር ይታያችኋል። ክሊክ አድርጋችሁ መግባት ትችላላችሁ። እኔ አላስገባ ያለ ምን እንደሆነ ታውቃላችሁ። ለእናንተ ለማሳየት ዝም ብዬ ነው የከፈኩት እንትኑ ማለት ነው። ለእናንተ ለማሳየት እኔ ራሴ ኦሪጂናል አለ ለእናንተ ለማሳየት ለማስረዳት እንዲሆነኝ ነው ዝም ብዬ የከፈትኩት ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት ይሄኛው እዚህ ጋር የሴትና የወንድ ወንበር ይባላል። ይሄ እዚህ ጋር ሁሉም ላይ የተቀመጡት አይታችኋላ የሴቶች ነው። ይሄ ግን የዋናው ኤጀንቱ የባለቤቱ የፖፖ ባለቤቱ ወንበር ነው። የዚህ የፖፖ የኤጀንቱ የዚህ ፓርቲ ባለቤቱ የእሱ ቦታ ነው። አሁን እዚህ ጋር የሴቶች ወንበር ነው። የወርቃማ ነው። የሴቶች ካያችሁት ወርቃማ ነው። የወንዶች ግን እንደዚህ የሆነ እንትን ነው ማለት ነው። አመዳማ ወንበር እንለዋለን እኛ ዝም ብለን ማለት ነው። የሴቶች ደግሞ ወርቃማ ወንበር ነው የምንለው ማለት ነው። የወንዶች እንግዲህ 10 ወንበር ነው እዚህ ጋር ያለው ከወንበር 6 ጀምሮ እስከ 15 እስከ 16 ምናምን መሰለኝ የወንዶች ወንበር ነው። እዚህ ጋር እስከ 15 የወንዶች ወንበር ነው። ሌላ ግን እዚህ 1 2 3 4 5 የሴቶች ወንበር ነው። እዚህ ላይ ሴትና የወንድ ወንበሮች መስሪያ ይለያል። ወንድ ልጅ የሴት ወንበር ላይ መቀመጥ አይችልም። ሴሊ ደግሞ የወንድ ወንበር ላይ መቀመጥ አይችልም። መቀመጥ ይችላል ግን ፕላትፎርሙ ትንሽ ከ5 ደቂቃ በላይ ስቆይ ይቀጣታል። ለምን አልተፈቀደላትም። ወንዶች ብቻ ነው እዚህ ፓርቲ ላይ የሚሰሩት። ወንዶች እዚህ ጋር ተቀምጠው 15 ደቂቃ በኋላ 200 ኮይን ይሰጣቸዋል። ሴቶች እዚህ ጋር የሚቀመጡ ሰዓት አለ። በፓርቲ ስሪ በደንብ አብራርቼ ስለታክሱ ነግራችኋለሁ። ፓርቲ ቤትም ይህን ይመስላል ማለት ነው። ከላይ የሚለየው ይህንን ነው ማለት ነው። ፓርቲ ቤት ይህን ይመስላል። ቀለል ብሏችሁ እንድትረዱት ነው እንግዲህ እንደዚህ ዲቴል ገብቼ ማስረዳችሁ ማለት ነው። ከዛ እንግዲህ ሙሉ ለሙሉ ለመውጣት ፈልግ ኤክስ ብለን ነው የምንወጣው ማለት ነው። ከዛ ወደዚህ እንመለስ። ከፌስቡክ ቲክቶክ መሳሰል ፓርት ላይ ብያችኋለሁ እንግዲህ ቪዲዮ ካያችሁት ማለት ነው። እንግዲህ አሁን እዚህ ጋር እንደ ፎሎዊንግ ማለት እዚህ ጋር እቺ ሳይት ምልክቶ ነክተን ከገባን በኋላ ይሄው እንግዲህ እንደዚህ ነው የሚያመጣው። ፎሎዊንግ አለ፣ ስኩዌር ቪዲዮ አለ። ከዛም ፎሎ ያደረጋችሁ ሰው በዚህ መልኩ
ፎሎ ካደረጋችሁት ምናምን ያመጣላችኋል ማለት ነው። አሁን ከዚህ በፊት የለቀኩት እንትኖች ናቸው እዚህ ጋር የሚያመጣልኝ ማለት ነው። ከዛ እንግዲህ እንደ ፌስቡክም እንደዚህ ፎቶ መልቀቅ ትችላላችሁ። እንደ ፌስቡክ ምናምን ፎቶ መልቀቅ ትችላላችሁ። ከዛ እዚህ ጋር ጊፍት መስጠት ትችላላችሁ። ከፈለጋችሁ ኮመንት ማድረግ ትችላላችሁ። እንደ ፌስቡክ ላይክ ማድረግ ትችላላችሁ። አሁን እዚህ ጋር ላይክ ማድረግ እችላለሁ። ከዛ ፎሎ ማድረግ እችላለሁ ማለት ነው። ኮመንት ማስቀመጥ ልክ እንደ ፌስቡክ ነው። እዚህ ጋር ፔጅ የሚለቁ እንደ ፌስቡክ እንደ ቲክቶክም አለ። እዚህ ቪዲዮ የሚለውን ስትነኩት እንደ ቲክቶክ ስክሮል እያደረጋችሁ ቪዲዮ ማየት ትችላላችሁ ማለት ነው። እንደ መዝናኛ መጠቀም ትችላላችሁ። ልክ እንደ ቲክቶክ ማለት እየተዝናናችሁ በዛ ሜክ ታደርጋላችሁ ማለት ትሬጀር ቦክስ፣ ላኪ ቦክስ ዝም ብላችሁ በመውሰድ ፋየርወርክ ምናምን በመውሰድ ብቻ ማለት ነው። ከዛ እዚህ ጋር ደግሞ የሶስት ምልክቷን በምትነኩ እናንተ ቪዲዮ እዚህ ጋር ሳነግራችሁ እናንተ ቪዲዮ መልቀቅ ከፈለጋችሁ የካሜራ ምልክቷን በመንካት እናንተ መልቀቅ ትችላላችሁ። እናንተ ራሳችሁ መልቀቅ ትችላላችሁ ማለት እንደፈለጋችሁ የካሜራን ፎቶ ቪዲዮ መልቀቅ ትችላላችሁ ማለት ልክ እንደ ቲክቶክ እንደ ፌስቡክ ማለት ነው መልቀቅ ትችላላችሁ ማለት ነው። ከዛ እዚህ ጋር ደግሞ እቺ ሶስት ሰረዛ ያለባት ምንድነች ደግሞ እቺ ከሰዎች ጋር በኢንቦክስ የምታወሩት ከፕላትፎርም የሚላክላችሁ ሲስተም ሜሴጆች ምናምን የሚገባላችሁ ቦታ ነው። እዚህ ቦታ ማለት ለምሳሌ እኔ ሰውን በኢንቦክስ ለማውራት ፈለኩኝ አንዱ ቦታ ሄጄ ላሳያችሁ። መጀመሪያ ላይ የሚለው ውስጥ ገባ በኋላ እቺ ለምሳሌ ዝም ብዬ ሃይ ብዬ ላሳያችሁ። እዚህ ውስጥ ከገባ በኋላ ፕሮፋይሏን ነካዋለሁ። ከላይ ሄጄ ፕሮፋይሏን ከነካሁት በኋላ መልሻውን ፕሮፋይሏን ነካዋለሁ። ከዛ ከታች ሃሎ ሚለው አለ። እዚህ ጋር ሃሎ ሚለው ክሊክ በማድረግበት ሰዓት እዚህ ጋር መጻፍ ያመጣልኛል። ዝም ብዬ ሃይ ብዬ ላሳያችሁ ለእናንተ ማለት ነው። ሃይ ብዬ ላሳያችሁ። እዚህ ጋር ሃይ ስለው በዚህ መልኩ እንግዲህ ሃይ ማለት እችላለሁ ማለት ነው። ሃይ ማለት እችላለሁ በኢንቦክስ በምትመለከቱት መልኩ ሃይ ብያለሁ ማለት ነው። እኔ በኢንቦክስ ለሷ ሃይ ብያለሁ ከፈለኩኝ ማለት ነው። በኢንቦክስ በዚህ መልኩ ማውራት ትችላላችሁ ማለት ነው። ከዛ አሁን እዚህ ጋር ስንመለስ ሃይ አልኩት። ይኸው እዚህ ጋር ያመጣልኛል። አይታችኋል። ዘምዘም መሐመድ ይላል። አሁን እዚህ ጋር ሃይ ብዬታለሁ ማለት ነው። እኔ እናንተም ሰውን ሃይ ስትሉ ከዛ እዚህ ጋር ክሊክ በማድረግ ከአሁን በኋላ በዚህ መልኩ መጻፍ ትችላላችሁ። መብታችሁ ነው። በኢንቦክስ ማውራት ከፈለጋችሁ ግን እዚህ ላይ ስታወሩ አንዳንዴ ፕላትፎርሙ 10 ኮይን ይቆርጥባችኋል። አንዳንዴ ግን ደግሞ አይቆርጥባችሁ ማለት ነው። ከዛ ከፕላትፎርሙ የሚላክላችሁ ሲስተም ሜሴጆች ምናምን እዚህ ላይ ማንበብ ትችላላችሁ። ከዛ መጨረሻና ዋነኛውም እዚህ ጋርም ሰርች ማድረግ ትችላላችሁ። መብታችሁ ነው። ከዛ መጨረሻ ላይ ደግሞ ያለው የፕሮፋይላችን እቺን ስራ የምትመስለው ቦታ ነው። ከስር ማለት ነው አምስተኛ መጨረሻ ላይ አለችው። እንግዲህ እዚህ ጋር እንደምትመለከቱት ፕሮፋይላችን አለች። እኔ ዝም ብዬ ለእናንተ ለማሳየት የከፈትኩት አካውንት ስለሆነ ሰሚራ 7121 ይላል። ከዛ ዝም ብዬ ዌልዚ ሌቭል አለ። ከዛ እንትን አለ ማለት ነው ላይቭ ስትሪም አለ። ከዛ እዚህ ጋር ፍሬንድ አለ፣ ፎሎ ያረኩት ሰው አለ። ከዛ ፎሎወርሶች አሉ። እኔ የራሴ ፎሎ ያረኳቸው ሰዎች ማለት ነው። ከዛ እዚህ ጋር ፊቸር እኔ የለቀኩት ወይም እኔ ፎሎ ማድረግ ሳምና በቃ የተመለከቱኝ ሰዎች የሚያስቀምጥልኝ ቦታ ነው ማለት ነው እዚህ ጋር። ከዛ እዚህ ጋር ቪአይፒ አለ። ከዛ ኮይንና ፖይንት አለ። እየገባው ላስረዳችሁ። እንግዲህ የፕሮፋይላችን ቦታ ነው። ፕሮፋይል ወይ የሆነ ነገር መቀየር ስንፈልግ እኛ ፕሮፋይላችን ብቻ ክሊክ በማድረግ ዩዘር ኔም ወይም ፕሮፋይል ከዛ የስራስ ምልክቷን ብቻ በመንካት እዚህ ጋር ከዛ ፕሮፋይላችን መቀየር እዚህ ጋር 6 ፕሮፋይል ማስገባችን መብታችን ነው። ለምሳሌ ከዚህ ሌላ አንድ እዚህ ፕላስ ምልክቷን ብቻ መንካት ሌላ አንድ አፕሎድ ማድረግ እንችላለን ማለት ነው። ሪአፕሎድ ማድረግ እንችላለን። ይሄንን መቀየር ከፈለግን ሪአፕሎድ ማድረግ እንችላለን። ይሄንን ደግሞ እዚህ ጋር እንዲማምጣት ከፈለግን መብታችን ነው። እዚህ ጋር ያለውን ደግሞ ጨምቀን እንዲማምጣት መብታችን ነው። 6 አይነት ፕሮፋይል ማስገባት እንችላለን ማለት ነው። ከዛ እዚህ ጋር ኔም መቀየር እንችላለን ማለት ነው። እዚህ ጋር እንደምትመለከቱት ኔም መቀየር እንችላለን። ኔማችሁ ፕላትፎርሙ ከ5 ጊዜ በላይ ሊቀይሩ አይፈቅድላቸው። አንድ ቀለል ያለ ስምና እናንተ አሪፍ የሆነ ለስራችሁ ኤጀንት ሆናችሁ በኋላ ስታሰሩ ልጆቻችሁ ቀለል አድርገው እንዲይዙት የምትፈልጉት ስም ዩዘር ኔም ነገር አንድ ታስገባላችሁ። ከዛ ሴቭ ብቻ ትሉታላችሁ መቀየር ከፈለጋችሁ ማለት ነው። ጽፋችሁ ሴቭ ትሉታላችሁ ማለት ነው። ከዛ ይቀይርላችኋል። ግን በተደጋጋሚ ዝም ብላችሁ ስትቀይሩ ፕላትፎርሙ 10,000 ኮይን ይቆርጥባችኋል። በተደጋጋሚ ልትሉ አይፈቅድላችሁ ማለት ነው። እዚህ ጋር እንግዲህ ፍሬንድ ወይ ጓደኛችሁ የምታደርጉበት ቦታ ነው። ጓደኛችሁ አድርጋችሁ መያዝ ፈልጓቸው ሰዎች የምታገኙበት ቦታ ነው። እዚህ ጋር ደግሞ ፎሎ ያደረጋችኋቸው ሰዎችን ማግኘት የምታገኙበት ቦታ ነው። ይሄ ደግሞ ፎሎ የተደረጋችሁበት ቦታ ነው። ከዛ እዚህ ጋር ደግሞ የምንለቁት ነገር ምናምን ያያላችሁ ሰው ቁጥር ነው የሚያስቀምጣል። ከዛ ቪአይፒ ነው። እዚህ ጋር ቪአይፒ 4 አይነት ቪአይፒ አለ። ኖርማል አለ፣ ሱፐር አለ፣ ዳይመንድ እና ኤስ ቪአይፒ የሚባል ነገር አለ። 4 አይነት ቪአይፒ ነው ማለት ነው እዚህ ፕላትፎርም ላይ ያለው ማለት ነው። 4 አይነት ቪአይፒ አለ እዚህ ፕላትፎርም ላይ ማለት ነው። እንግዲህ ስለ ቪአይፒ አንድ ራሱ የቻለ እንትን ሰራላችኋለሁ፣ ቪዲዮ ሰራላችኋለሁ። ቪአይፒ ስገዙ በኮይን ነው፣ ግን ኮይኑ ለሱ አይደለም፣ ለሱ እንደማበደር ነው። ከዛ እሱ ፕላትፎርም በ30 ቀን በየቀኑ ለምሳሌ የ90 ምናምን ሺህ ከገዛችሁ በየቀኑ 3 ሺህ እያለ 5 ሺህ አትርፎ ለእናንተ ይሰጣቸዋል። 5,000 ጨምሮ ለእናንተ በ30 ቀን ውስጥ 5,000 ጨምሮ ለእናንተ ይሰጣቸዋል ማለት ነው። ፕላትፎርሙ ለእናንተ 5,000 ጨምሮ ይሰጣቸዋል ማለት ነው። የ90 ምናምን ሺውን ከገዛችሁ ማለት ነው። 4 አይነት ቪአይፒ ነው ያለው ብያቸዋለሁ። እንግዲህ ስለ ቪአይፒ አንድ ራሱ የቻለ ቪዲዮ እሰራለሁ። ከዛ ኮይን እና ፖይንት አለ። ኮይን ማለት እንግዲህ ይሄ ነው። ኮይን እናንተ ዌልዝ ሌቭላችሁ ላይ የምታንቀሳቀሱት አህል ኮይን በፐርሰንቴጅ አህል ይቀመጣል ማለት ነው። ለምሳሌ እዚህ ጋር ላሳያችሁ። ፕሮፋይላችሁን ክሊክ በምታደርጉበት ሰዓት እዚህ ጋር እንደምትመለከቱት ዌልዝ ሌቭል ላይቭ ስትሪም አለ። ዌልዝ ሌቭል ላይ ሲነኩት ምንም እንቅስቃሴ ካላደረጋችሁበት 0% ነው የሚለው። ላይቭ ስትሪማችሁም እንደዛው 0% ነው የሚለው ማለት ነው።
እንግዲህ እንቅስቃሴ ማድረግ ሲጀምሩ የምታገኙት ኮይን እያደገ ሲመጣ በፐርሰንቴጅ እየቆጠረ ይመጣል ማለት። ከዛ ይሄ ደግሞ ፖይንት ወደ ገንዘብ ተቀይሮ የሚቀመጥበት ቦታ ነው። ከሰዎች ጋር የምታገኙ ኮይን ኤክስቼንጅ ተደራርጋችሁ ተቀያይራችሁ በጊፍት መልክ እዚህ ጋር ወደ ፖይንት ተቀይሮ ይቀመጣል ማለት ነው። እናንተ ከዛ ማውጣት ስፈልጉ እዚህ ጋር ዊዝድሮ ናው ትሉታላችሁ። ኮይንታችሁ ከነካችኋል። ከዛ አሁን የምንም እንቅስቃሴ ላደረኩበት $00 ነው የሚለኝ። ከዛ ሜትድ የምትለዋለች እዚህ ጋር ሜትድ የምትለዋን ስነኳት የምታወጡበት የባንክ አማራጭ ያመጣላችኋል። እዚህ ጋር ኢፒ ያለ USDT ያለ ባይናንስ ከዛ የተለያዩ በቃ ቴሌብር አለ ኢትዮጵያ ውስጥ ኮሚኒኬሽናል ባንክ ስምንት ዓለም ያሉ ባንኮች አሉ። አሁን እዚህ ጋር እንደምትመለከቱት ቴሌብር፣ ኮሚኒኬሽናል ባንክ ኦፍ ኢትዮጵያ፣ ኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ አቢሲኒያ፣ ኦሮሚያ ባንክ በቅርቡ የመጣ እንኳን ሳፋሪኮም ገብቷል። ዳሽን፣ ንብ ባንክ አሉ ማለት ነው። በያላችሁበት ሀገር እንግዲህ የየራሱ ሀገር ባንክ አለ። ለምሳሌ እዚህ ጋር ኢቲ የሚለው አለ ኢትዮጵያ እንደማለት ነው። እሱን ክሊክ በምታደርጉበት ሰዓት ዓለም ላይ ያሉ የባንክ እንትና የቁጥራችን ሙሉ ዘርዝሮ ያመጣል። የዓለም ሁሉ እንትኖችን አስቀምጦላችኋል ማለት ባንክ እናንተ በያላችሁበት ሀገር ቀይራችሁ ማውጣት ትችላላችሁ ማለት ነው። እንግዲህ ፖይንት ቦታ ይህን ይመስላል። አሁን ደግሞ ወደዚህ እንመለስ። እነዚህ ሴቲንጎች ምንድን ናቸው የሚለውን አንድ በአንድ አብራርቼ ልንገራችሁ ማለት ነው። በትዕግስት አለምቱኝ። እዚህ ጋር ዊዝድሮ የሚለውን ስንጀምር ዊዝድሮ አልኩኝ ይቅርታ፣ ሪዋርድ የሚለው ስንጀምር ፕላትፎርም ራሱ በምታደርጉት እንቅስቃሴ የሚሰጣችሁ ሽልማት ነው። ፓርቲ ላይ ስትቀመጡ፣ ትሬጀር ቦክስ ስትወስዱ፣ ላይቭ ስትቀመጡ ምናምን የሚሰጣችሁ ራሱ የቻለ እንትን ነው ማለት ነው። ራሱ የቻለ በምታደርጉት እንቅስቃሴ የሚሰጣችሁ ሪዋርድ ሽልማት ነው ማለት ነው። እዚህ ጋር ምታደርጉት ስለ ሪዋርድ በፓርት 3 ላይ ከታስክ ጋር አያይዤ አንድ ቪዲዮ ስላስቀመጥኩላችሁ በሱ በደንብ አድርጌ ያስቀምጣል። ራንክ ደግሞ እዛ መጀመሪያ ላይ ላይቭ ላይ ስላሳየኋችሁ ራንክ እና ይሄም አንድ ነው። ይሄም ራንክ አንድ ነው ማለት ነው። ስቶሪ ደግሞ ማለት ከእናንተ ፕሮፋይላችሁ ዳርዳር ላይ ባክግራውንድ ማድረግ የምትፈልጉትን የምታገኙበት ቦታ ነው። ስቶሪ ማለት እንደነዚህ አይነት ባክግራውንዶች እዚህም በኮይን ነው የምትገዙት። ምንም የሚጠቅማችሁ ነገር የለም። ፕላትፎርሙ ዝም ብሎ ለማሳመር አመጣው። አንዳንዴ ፓርቲ ምናምን ስትከፍቱ እንትን ማለት ይችላል። አሁን ለምሳሌ እንደዚህ አይነት ፕላትፎርሞች ፕሮፋይላችሁ ላይ ታደርጋላችሁ። እንደዚህ የገባ ፕሮፋይላችሁን ያሳምርላችኋል ማለት ላይቭ ላይ ስትሆኑ እንትና ላይ ስትሆኑ ማለት የራሱ ግን ኮይን በኮይን ነው የምትገዙት። ኢንቫይት ደግሞ አለ እዚህ ጋር ኢንቫይት አለ። ኢንቫይት ደግሞ ማለት አንድ ሰው ኢንቫይት ስታደርጉ እዚህ ፕላትፎርም ላይ $14 ይከፍላችኋል። እሱን ግን ሩል አለ፣ የራሱ ህግ አለው። ሩሉን ማወቅ አለባችሁ። ስለዚህ በፓርት 5 ላይ ስለ ሩሉ አንድ ባንድ አብራርቼ አስቀምጬላችኋለሁ ማለት ነው። በፓርት 5 ላይ ሩሉ ምን ይመስላል፣ እንዴት ነው ኢንቫይት የምናደርገው፣ በምን አይነት ፕላትፎርም ኢንቫይት እናደርግ የሚለውን አንድ ባንድ አብራርቼ ስላስቀምጥኩላችሁ በዛ ማግኘት ይችላል። ሌላ ደግሞ ፋን ክለብ ነው። ፋንስ ክለብ ደግሞ እንግዲህ አንድ ሰው ማድነቅ ወይም ያን ሰው ከወደዳችሁት እናንተ የሱን ተከታይ መሆን ከፈለጋችሁ ፋን ክለብ ውስጥ መመዝገብ ትችላላችሁ። ለምሳሌ ይሄ ፋን ክለብ ውስጥ እዚህ ጋር እንደምትመለከቱት ይህን ይመስላል ማለት ነው። ስትመዘገቡ ለዛ ሰውዬ 100 ኮይን ትከፍላላችሁ። ለምሳሌ ላይቭ ውስጥ ሄጄ ፋን ክለብ ምን አይነት እንደሆነ ላሳያችሁ። ለምሳሌ እሷ ጋር ልግባ። ከገባ በኋላ ፋን ክለብ እኔ ለምሳሌ እዚህ ጋር ፎሎ ስላደረኳት እቺ የልብ ቅርጿ ምልክት አለች ከላይ እሷን በምነካ ሰዓት ፋን ክለብ ለመመዝገብ ነው ማለት ነው ምነካት። ከዛ 100 ኮይን ክፈል ይለኛል። እዚህ ጋር ጆይን ዘ ፋንስ ክለብ 100 መንዝ ይለኛል። ለአንድ ወር 100 ኮይን ክፈል እያለኝ ነው። እንግዲህ ተመዘግብ ምንም ማድረጋችሁ ለእናንተ ምንም የሚጠቅማችሁ ነገር የለም። ፋን ክለብ ለመመዝገብ ከፈለጋችሁ 100 ኮይን እንትን ብላችሁ መመዝገብ ትችላላችሁ። ከዛ AUTH ደግሞ የሚለው ፌስ አውተንቲኬሽን ነው ማለት ነው። ፌስ አውተንቲኬሽን ከሰጣችሁ እዚህ ጋር የኔ ልጆች ከሆናችሁ ፓርት 3 ላይ ነው ማሰጣችሁ። ከዚህ ቪዲዮ ቀጥሎ ባለው ቪዲዮ ላይ ነው ማሰጣችሁ ማለት ነው። ፓርት 3 ግን የኔ ልጆች ያልሆናችሁ ከሌላ ኤጀንት ስር ሆናችሁ የምትሰሩ ፌስ አውተንቲኬሽን መስጠታችሁን ያለመስጠታችሁን የምታረጋግጡበት እዚህ ጋር ነው ማለት ነው። ጎ ከሆነ አልሰጣችሁም፣ ግን ሰርቲፋይድ ካላችሁ ሰጣችኋል ማለት ነው። እዚህ ጋር ሰርቲፋይድ ማለት አለበት ፌስ አውተንቲኬሽን የሚለው ማለት ነው። እዚህ ጋር ፕሊዝ እንትን እያለኝ ነው፣ በቃ ፌስ አውተንቲኬሽን ስጥ እያለኝ ነው። ለመስጠት ፈልግ ጎብዬ፣ እኔ ግን ፓርት 3 ነው ማሰጣችሁ የኔ ልጆች ነው። ለምን የራሱ አሰራር ስቴፕ ስላለው ማለት ነው። በእኔ ስር ሆናችሁ የምትሰሩ እያንዳንዱ ነገር በደንብ አድርጌ አስረድቻችሁ ነው ስራው ላይ ማስገባችሁ ማለት ነው። ከዛ እዚህ ጋር እንግዲህ ይሄን ለእናንተ አይጠቅማችሁም። ከዛ ላይቭ ዴታ ይሄን ባካፑ አይጠቅማችሁ። ሄልፕ ሴንተሩና ማይ ኤጀንሲ ሌቨል አባውት ፖፖ ሲቲንጉና እነዚህን አንድ ያስረዳችኋል። እነዚህ አይጠቅማችሁ ማለት። ከዛ ላይቭ ዴታ የሚለው ደግሞ እናንተ እዚህ ፕላትፎርሙ ላይ የምታደርጉት እንቅስቃሴ ላይቭ ላይ ምን ያህል ሰዓት ቆይታችኋል፣ ፓርቲ ላይ ምን ያህል ሰዓት ቆይታችኋል የሚለውን አንድ በአንድ በሰዓት የምታገኙት ኮይን አንድ በአንድ እንደ ኢስሪ የሚያስቀምጥላችሁ የቀንና የሳምንቱ የወሩ አንድ ላይ አድርጎ ያስቀምጥላችኋል ማለት። ከዛ ፒኬ ያለ እዚህ ፕላትፎርም ቲክቶክ ላይ እንዳያችሁት አሁን ፒኬ ምናምን ትጫወቱ አለ። እዚህ ፕላትፎርም ላይ ራንደም ፒኬ ያለ፣ ፍሬንድ ፒኬ ያለ፣ ቲም የሚባል 3 አይነት ፒኬ ያለ ማለት ነው። ሁሉም የራሱ አጫወት አለው እና የምታገኙት ዊን የምታሸንፉት ዊን ኮይን እና የምታስመዘግቡት ስኮር እና በቃ እያንዳንዱ ነገር እዚህ ላይ መዝግቦ ያስቀምጥላችኋል። እንደ ሂስትሪ እዚህ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ሌላ ደግሞ እዚህ ጋር ሄልፕ ነው። ሄልፕ ሴንተር እዚህ ፕላትፎርም ላይ ሄልፕ ብቻ በመንካት የምትፈልጉን ነገር ሄልፕ ሴንተሮችን መጠየቅ ትችላላችሁ ማለት ነው። ሄልፕ ሴንተሮችን የምትፈልጉ ነገር መጠየቅ ትችላላችሁ። ለምሳሌ እነሱ ለመጠየቅ የፈለጋችሁ ሜሴጅ ፊድባክ የሚለውን አንዴ ክሊክ ታደርጉታላችሁ ከታች ሄዳችሁ። ከዛ እናንተ መጠየቅ የፈለጋችሁ ነገር እዚህ ጋር አንዴ ክሊክ በማድረግ የፈለጋችሁ ነገር ጻፍ ብቻ በማድረግ እናንተ
በእንግሊዝኛም ሆነ በአማርኛ መጠየቅ ትችላላችሁ። ደስ ከሚለው ነገር አማርኛ ቋንቋ ሁሉ ስለተካተተበት መጠየቅ ትችላላችሁ። ከዛ እንደተበላሸባችሁ ሙሉ ነገር ከፈለጋችሁ በቪዲዮ አድርጋችሁ ከፈለጋችሁ በፎቶ እንደፈለጋችሁ አድርጋችሁ መጠየቅ ትችላላችሁ። ፎቶም በቪዲዮ አድርጋችሁ ማስቀመጥ ከዛ አድ ፒክቸር አድ ቪዲዮ በቪዲዮ ወይም በፒክቸር በፎቶ መጠየቅ ትችላላችሁ ማለት ነው። እዚህ ላይ መጻፍ ትችላላችሁ። ከፈለጋችሁ የኔ ስር ሆናችሁ ምሰሩ ልጆችም ከሆናችሁ የሌላም ኤጀንትም ልጆች ከሆናችሁ ማለት ነው እኔን በመደወል መጀመሪያ ባስቀምጡላችሁ ስልክ ቁጥር ወይ በቴሌግራም በዋትስአፕ ወይም ላይቭ ደግሞ ከ2 ሰዓት ተኩል በኋላ ስለምታገኙኝ ከምሽቱ 2 ሰዓት ተኩል እንደሆነ ሁሌ ላይቭ ዴይሊ ላይቭ ስለምገባ ከዛ ላይ መታችሁ መጠየቅ ትችላላችሁ። እንዴ ደግሞ ሰርች አድርጋችሁ እንደምታገኙ አሳይቻችኋለሁ መጀመሪያ ላይ። ከዛ እዚህ ጋር ደግሞ ያለው ማይ ኤጀንሲ እናንተ ኤጀንት ለማድረግ ያሰባችሁትን ሰዎች ማይ ኤጀንሲ የሚለው ትነካላችሁ። መጀመሪያ ኤጀንት አይዲ ካልሰጣችሁ እንደዚህ ነው የሚያመጣላችሁ። ግን ኤጀንት አይዲ ከሰጣችሁ እንደዚህ አይደለም የሚያመጣላችሁ፣ ሰርቲፋይድ ብሎ ነው የሚያመጣላችሁ እና የኤጀንታችሁ ፕሮፋይል ያመጣላችሁ ማለት። ግን ኤጀንት አይዲ የሰጣችሁ ልጅ እንደዚህ ያመጣላችሁ። ዝም ብላችሁ ተከታተሉ። የሌላም ልጆች ብትሆኑ ይጠቅማችኋል። ዝም ብላችሁ ተከታተሉ ማለት ነው። ኤጀንት አይዲ ግን የሰጣችሁ ልጆች ያልሰጣችሁ ልጆች ከኔ ስር ሆናችሁ መስራት ለምትፈልጉ አሁን የማስገባውን ቁጥር ተከትላችሁ ታስገባላችሁ ማለት ነው። እዚህ ጋር ምን ትላላችሁ? መጀመሪያ እዚህ ጋር እንደገባችሁ ፕሊስ ኢንተር ኤጀንት አይዲ የሚለውን ራሱን አንዴ ክሊክ በማድረግ 47046947 ትሉታላችሁ። ይኸው ከላይ ጽፌላችኋለሁ። እዚህ ጋር እንደተመለከቱት በጻፍኩላችሁ መሰረት እንደዚህ ያመጣላችኋል። ከዛ ፕሮፋይሌ ኤጀንት ሙባረክ ጀማል ብሎ ያመጣላችኋል። እዚህ ጋር ኤጀንት ሙባረክ ጀማል ብሎ ያመጣላችኋል። ኤጀንት ሙባረክ ጀማል ብሎ ያመጣላችኋል። ከዛ እናንተ ፕሊስ ኢንተር ኤጀንት አይዲ ትሉታላችሁ። እዚህ ጋር ከዛ ኮንፊግር ትሉታላችሁ። ኮንፊርም በምትሉ ሰዓት አድድ ብሎ ኮንግራቹሌሽን ይላችኋል። ተመዝግባችኋል። እዚህ ጋር ምንም ነገር እንዳነካ አይ ዋንት ቱ ኳይት ዘ ኤጀንሲ የሚለው እንዳነኩ በምንም ተአምር እንዳነኩ ሌላ ቅጣት ውስጥ ነው የሚከታችሁ ማለት ነው። ከዛ በአክባክለሽን ምንም እንዳነኩ እንዳልኳችሁ። ከዛ መልሳችሁ ማይ ኤጀንሲ ውስጥ ስትገቡ የተመዘገባችሁ ልጆች በስራ ከሞላችሁት እንደዚህ ነው የሚያመጣላችሁ። የኔ ፕሮፋይል ኤጀንት ሙባረክ ጀማል ብሎ ከነ ፕሮፋይል እዚህ ጋር አይዲ ያመጣላችኋል ማለት ነው። እንደዚህ በዚህ መልኩ ያመጣላችኋል ማለት ነው። ከዛ እዚህ ጋር ሌቭል ነው። ይሄ ደግሞ ሌቭል እናንተ ሌቭላችሁ ለማደግ ምን ያህል ኮይን ያስፈልጋችኋል የሚለው ፕላትፎርም ራሱ ዘርዝሮ የሚያስቀምጥበት ቦታ ነው። ለምሳሌ ሌቭል 1 ለመድረስ 0 ነው። ሌቭል 2 ደግሞ ለመድረስ 3 ነው። ከዛ ሌቭል 3 ደግሞ ለመድረስ 6000 ኮይን፣ 4 ለመድረስ 16000 እያለ ይቀጥላል ማለት የሚያስፈልጋችሁ ኮይን። ላይቭ ስትሪምም በዛው ልክ እንደዛው ማለት የሚያስፈልጋችሁ በጊፍት መልክ ስትቀያየሩ እናንተ የሚያስፈልጋችሁ ለምሳሌ እዚህ ላይ 0 ነው፣ 2 ለመድረስ 10000 እያለ ይቀጥላል ማለት ነው። ይሄን ለመድረስ በጣም ቀላል ነው። እናንተ በስሮቻችሁ ሰዎችን ኢንቫይት በማድረግ ምናምን እያሰራችሁ ብቻ በአንዴ የፈለጋችሁት ሌቭል ላይ መድረስ ይችላል። ከዛ አባውት ፖፖ የሚለው ደግሞ ስንገባ ስለ ፖፖ ማወቅ የፈለጋችሁት እያንዳንዱ መረጃዎችን ልቅም አድርጋችሁ እዚህ ላይ ማግኘት ይችላል። ስለ ፖፖ ማንነት ጀማሪ ከሆናችሁ እዚህ ላይ እንደፈለጋችሁ ማንበብ ይችላላችሁ። ለምሳሌ እዚህ ፖሊሲው ምናምን ማንበብ ከፈለጋችሁ እዚህ ጋር ልቅም አድርጋችሁ ብታነቡ ለእናንተ ጠቀሜታ አለው። እኔ መጀመሪያም ስገባ አንብቤዋለሁ። ካልቻላችሁ ስክሪን ሪከርድ ወደ አማርኛ በመቀየር ላንጉዌጅ ወደ አማርኛ መቀየር ማንበብ ትችላላችሁ። ለምሳሌ ወደ አማርኛ ለመቀየር ከፈለጋችሁ እዚህ ጋር ሴቲንግ አለ። አባውት ፖፖ ከሚለው አጠገብ ሴቲንግ አለች። ሴቲንግ ውስጥ ገባላችሁ። እዚህ ጋር ሴቲንግ ውስጥ ገቡ። እንደዚህ ነው የሚያመጣላችሁ። ከዛ ላንጉዌጅ ሴቲንግ የሚላለ ላንጉዌጅ ሴቲንግ ስትሉ አይታችኋል። እነዚህ ብቻ ነው የተጨመሩት እንትኖች ቻይና ምናምን አብዛኛው የጂ ሀገራቶች ቋንቋ ነው የጨመረው የአረብ ምናምን። ከዛ አማርኛ ቋንቋ በዚህ መልኩ መቀየር ትችላላችሁ። አንዴ ክሊክ በማድረግ ብቻ ወደ አማርኛ ቋንቋ መቀየር ትችላላችሁ ማለት ነው። እናንተ ከፈለጋችሁ ወደ አማርኛ ቋንቋ መቀየር ትችላላችሁ ማለት ነው። ወደ አማርኛ ቋንቋ እናንተ መቀየር ትችላላችሁ አንዴ ብቻ ክሊክ በማድረግ ማለት ነው። ከዛ እዚህ ጋር የፕላትፎርም የራሱ ኤፍቢ ገጽ ነው ማለት ኤፍቢ የፌስቡክ ገጽ ነው ማለት ነው። የዩቲዩብ አለው ገብታችሁ እናንተ ፎሎ ማድረግ ሰብስክራይብ ማድረግ ትችላላችሁ ማለት ነው። እንግዲህ ስለ ፕላትፎርም ያለው ነገር ውስጡ ምን ይሄን ይመስላል ማለት ነው። በፓርት 3 እንገናኝ። እኔ የምላችሁን ስቴፕ ተከትላችሁ ስሩ እንጂ በእርግጠኝነት የምላችሁ መጨረሻ ላይ ታመሰግኑኛላችሁ ማለት ነው። በደንብ ስለተከታተላችሁኝ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። በፓርት 3 ቪዲዮ እንገናኝ። ቪዲዮ እንደተመለከታችሁት ነው። በጣም ቀላል ነው። ይህንን ካወቃችሁ ከዚህ በኋላ ያለው ነገር ለእናንተ በጣም ቀላል ነው ማለት ነው። በፓርት 3 ቪዲዮ ደግሞ የምትሰሩት ታክሳችሁና እንዴት ገቢያችሁን ማግኘት እንደምትችሉ በደንብ አብራርቼ ያስቀምጥላችኋለሁ። ወደ ፓርት 3 ቪዲዮ በመሄድ ቪዲዮውን ብቻ በመመልከት ከዛ በኋላ ኖርማል ወደ ስራው መግባት ትችላላችሁ ማለት ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁት አመሰግናለሁ። ቪዲዮውንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየት አሁንም ቢሆን ጥያቄ ካላችሁ ፕላትፎርም በተመለከተ ማንኛውም አይነት ጥያቄውን ኮመንት ላይ አስቀምጡልኝ እመልስላችኋለሁ ማለት ነው። የቴሌግራም ቻናሌና ግሩፔን ጆይን ማለታችሁን እንዳትረሱ፣ ይጠቅማችኋል ማለት ነው። ወይም እኔንም ማግኘት ከፈልጋችሁ በዚህ ስልክ ቁጥር በዋትስአፕ በቴሌግራም በኢሞ ማግኘት ትችላላችሁ ማለት ነው። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ።